ሁላችንም የምንኖርበት ዓለም መልካም እንዲሆን እናፍቃለን። ሰዎች በሰላም የሚኖሩበት፣ በፍቅርና በፍትህ ስራቸውን የሚከውኑበት እንዲሆን እንሻለን። ነገር ግን አንድ ችግር አለ። እኛ የሰው ልጆች አንድ የሆነ ነገር ወደ ጥፋት እንድናዘነብል ያስገድደናል። ይህንንም እኩይ ብለን እንጠራዋለን። ከመጽሐፍ ቅዱስ እይታ አንጻር እኩይ ቢያንስ ነገሮችን በሁለት መንገዶች ያወድማል። ከክፋታችን የሚነሳ ቀጥተኛ የሆነ ተጽዕኖ አለው። አንድ ሰው ከሌላ ሰው ሲሰርቅ ኢፍትሐዊነትን ይፈጥራል። አዎ፣ ለዚህም ማስተካከያ ሰዎች ትክክለኛ ነው ያሉትን እርምጃ በራሳቸው ይወስዳሉ። ግን ሌላም ቀጥተኛ ያልሆነ የክፋት ውጤት ደግሞ አለ። ይህም በደረሰው ጥፋት ግንኙነቶች ስለሚበላሹ የእምነት መጓደል ይፈጠራል። የስሜት ስብራትም ይኖራል። እንደ ብልሽት ወይም ጉዳት ያለ ይህንንም ማስተካከል ይኖርባቸዋል። ታዲያ ብዙ ሰው እግዚአብሔር መልካም ስለሆነ በዓለም ውስጥ ያለውን ክፋት ሁሉ ማስወገድ ያለበት እርሱ ነው የሚል እምነት አለው። እውነቱን ግን እንነጋገር። በየቦታው የማየው ክፋት በእኔ ውስጥ ካለው ጋር ተመሳሳይ ነው። ሁላችንም አስተዋጽኦ አድርገናል። ያንኑ ማድረጋችንም እንቀጥላለን። ይህም አጣብቂኝ ውስጥ ያስገባናል። እግዚአብሔር በዓለም ላይ ያለውን ክፋት ማጥፋት ካለበት እኛንም ማስወገድ ይኖርበታል። የመጽሐፍ ቅዱስን ታሪክ አስደናቂ የሚያደርገውም ይህ ነው። ይህ እግዚአብሔር እጅግ መልካም ከመሆኑ የተነሳ ክፋትን ከዓለም ማስወገድ ብቻ ሳይሆን ይህን የሚያደርገው ደግሞ የሰው ልጆችን ሳያጠፋ ነው። ታዲያ እንዴት ነው ይህን የሚያደርገው? እንግዲህ በመጽሐፍ ቅዱስ ታሪክ መጀመሪያ ላይ እንስሳትን መስዋዕት አድርገው ስለማቅረብ እንመለከታለን። በእርግጥ ይህ እንግዳ እንደሚሆንብን አውቃለሁ። ይህ ተግባር ግን ለእስራኤላውያን የእግዚአብሔር ፍትሕና ጸጋ ዋነኛ ምልክት ሆኖ ነበር የሚያገለግለው። እኔ በዓለም ውስጥ ላለው ጥፋት አስተዋጽኦ አደርጋለሁ፣ ስለዚህም መወገድ አለብኝ የሚለውን አስታውሱ። እግዚአብሔር ግን የዚህን እንስሳ ሕይወት ምትክ አደረገ። ይህም በእኔ ምትክ መሞቱን የሚያመለክት ምሳሌ ነው። የዚህ ተግባር መጽሐፍ ቅዱሳዊ ስሙ ስርየት ይሰኛል። ፍቺው የአንድን ሰው ዕዳ መሸፈን ማለት ነው። ይህ ሥርዓት ሁለተኛ ክፍል ደግሞ አለ። እኩይ ግንኙነትን እንደሚያበላሽ አስታውስ። በመጽሐፍ ቅዱስ ውስጥ ይህ ሐሳብ ምድርን እንደመበከል ወይም እንደ ማርከስ ተደርጎ ተገልጿል። ስለዚህም ነው ካህናቱ የእንስሳውን ደም በቤተ መቅደሱ የተለያዩ ክፍሎች ላይ በመርጨት ትዕምርታዊ በሆነ መልኩ የደረሰውን ጉዳት ያነጻሉ። ስለዚህም የእንስሳቱ ደም ነገሮችን ያነጻል ማለት ነው? አዎ፣ ግን ምልክት እንደሆነም አስተውል። ይህ እኛ የለመድነው አይነት ምልክት አይደለም። ደም ሕይወትን ይወክላል። ደም መርጨት ደግሞ እግዚአብሔር በማህበረሰብ ውስጥ የሚገኙ ቀጥተኛ ያልሆኑ የክፋት ውጤቶችን እንዴት እንደሚያነጻ የሚያሳይ ነው። በመጽሐፍ ቅዱስ ይህ ሂደት መንጻት ይባላል። ስለዚህ ቤተ መቅደሱና ምድሪቱ እግዚአብሔርና ሕዝቡ በጋራ በሰላም የሚኖሩበት የተቀደሰ ስፍራ ሆነዋል። ስለዚህ ይህም ሃይማኖታዊ ሥርዓት በእስራኤልና በእግዚአብሔር መካከል ነገሮች የሰመሩ እንዲሆኑ ያደርጋል። ከዚህም በላይ ያደርጋል። እስራኤላውያን የእግዚአብሔርን ፍቅርና ጸጋ የሚለማመዱት በእነዚህ ምልክቶች በኩል ነው። በሐሳብ ደረጃ ይቅር መባላቸው የፍቅርና የጸጋ ሕዝቦች እንዲሆኑ ግድ ይላቸዋል። ትክክል መሆን ያለበት ይህ ቢሆንም እውነታው ግን ከዚህ የተለየ ነው። በትክክል ለምሳሌ ነቢዩ ኢሳይያስ ስለዚህ ጉዳይ በስፋት ተናግሯል። እስራኤላውያን የሚያቀርቡት የማያቋርጥ መስዋዕት ትርጉም አልባ ሆነዋል በማለት መጽሐፉን ይከፍታል። የዚህም ምክንያቱ በመካከላቸው የሚገኙ ድሆችንና የተጨቆኑትን ችላ በማለት በመካከላቸው ክፋት እንዲንሰራፋ በማድረጋቸው ነው። የእስራኤል ነገሥታት እንኳን ሳይቀሩ ፍርድን ያጣምሙ ነበር። ነገር ግን ኢሳይያስ ከዳዊት ዘር የሆነ አዲስ ንጉሥ ተነስቶ አስገራሚ በሆነ መንገድ ክፋትን እንደሚያጠፋ ይጠብቅ ነበር። ታዲያ ይህ ንጉሥ የሚገለገል ሳይሆን የሚያገለግል ይሆናል። ይሁን እንጂ በራሱ ሰዎች ክፋት መከራን ተቀብሎ ይሞታል። ሕይወቱም መስዋዕት ሆኖ ይቀርባል። ኢየሱስም በሕይወቱ እንደሚፈጸም ያምን የነበረው የተስፋ ቃል ይህ ነው። እርሱ መከራን እየተቀበለ በመስቀል ላይ የሚሞት የእስራኤል ንጉሥ ነው። እንዲያው ኢየሱስ የኢሳይያስን ቃል በመውሰድ የሰው ልጅ እንዲያገለግሉት ሳይሆን ለማገልገልና ነፍሱንም ለብዙዎች ቤዛ አድርጎ ለመስጠት መጥቷልና ብሎ ተናግሯል። ቤዛ የሚለው ቃል የስርየት መስዋዕትነትን ያመለክታል። እንዲሁም በመላው አዲስ ኪዳን የኢየሱስ ሞት ስለኛ የሆነ የስርየት መስዋዕት መሆኑን እናነባለን። ይህም እግዚአብሔር በፈጠረው በዚህ ዓለም ውስጥ ሰዎች ላደረጉት ክፋትና ላስከተሉት ሞት ይከፍሉ ዘንድ የሚገባቸውን ዕዳ የሚሸፍን ነው። በተጨማሪም የአዲስ ኪዳን ጸሐፍት የኢየሱስን ሞት ከመንጻት ጋር አያይዘው ያቀርቡታል። የኢየሱስ ደም የሕይወቱ ምሳሌ ስለመሆኑ ሰምተናል። ደሙም ክፋት በእኛ ውስጥም ሆነ በዙሪያችን ያመጣውን ጥፋት የማጠብ ብቃት አለው። በዚህም ምክንያት ከእግዚአብሔር ጋር በሰላም መኖር ያስችለናል። አሃ፣ ከኢየሱስ ሞት ጀርባ ያለው ትርጉም ይህ ነው። ሆኖም ግን ታሪኩ በዚህ ብቻ የሚያበቃ አይደለም። አዎ፣
አዲስ ኪዳን የኢየሱስ ሞት የታሪኩ መጨረሻ እንዳልሆነ ይናገራል። ከሞት ተነስቷል። እርሱ የሞትንና የእኩይን ኃይል የሰበረ መሥዋዕት ነው። ይህም ማለት ሊቀበሉት ለወደዱ ሁሉ ራሱን መሥዋዕት አድርጎ ለመስጠት ይኖራል ማለት ነው። ከእርሱ የቀደሙት መሥዋዕቶች ሁሉ ወደ እርሱ የሚጠቁሙለት ፍጹም የሆነ መሥዋዕት ነው። ስለዚህ ከኢየሱስ የተነሳ የጥንት ክርስቲያኖች የእንስሳት መሥዋዕት የማቅረብን ሥርዓት አቁመዋል። አዲስ የሆኑ ሥርዓቶች ግን ተሰጥቷቸዋል። ኢየሱስ ተከታዮቹ እንዲፈጽሟቸው ያዘዛቸው 2 ሥርዓቶች አሉ። የመጀመሪያው ጥምቀት ይባላል። ልክ ኢየሱስ እንደሞተ ሁሉ ውሃ ውስጥ መጥለቅ ከሞቱ ጋር መተባበርን ያመለክታል። ከውሃው መውጣት ደግሞ እንዲሁ ከኢየሱስ ጋር ወደ ሕይወት መመለስን ያሳያል። ስለዚህ ጥምቀት ከኢየሱስ የሞትና የትንሣኤ ታሪክ ጋር የምንተባበርበት የተቀደሰ ሥርዓት ነው። ሁለተኛው ሥርዓት የጌታ እራት የሚባል ሲሆን ኢየሱስ ከደቀ መዛሙርቱ ጋር ያደረገውን የመጨረሻ እራት የሚያመለክት። ኢየሱስ እንጀራውንና ወይኑን ሊመጣ ያለው ሞቱ የመሥዋዕትነት መሆኑን እንዲያመለክት አድርጎ ተጠቅሞበታል። ታዲያ ዛሬ የኢየሱስ ተከታዮች ህብስቱንና ጽዋውን የኢየሱስን ሞትና ትንሣኤ ለማስታወስ በዚያም ተሳታፊ ለመሆን በሚል አዘውትረው የሚወስዱት ነው። ስለዚህ እነዚህ ሥርዓቶች የእግዚአብሔርን ፍቅር እንድናስታውስ በማድረግ ፍቅርና ጸጋ የተሞላ ሕይወትን እንድንመራ ያበረታቱናል። ከዚህም የበለጠ ሥራ አላቸው። አዲስ የሆነ የሕይወት ምንጭ ጋር ያገናኙናል። ታዲያ ኢየሱስን ከሞት ያስነሳው ይኸው ኃይል በሕይወታችን ውስጥ ያለውን ክፋት የሚያስወግድ የፍቅርና የሰላም ሕይወትን የምንመራ ሰዎች እንድንሆን ሕይወታችንን የሚቀይር ብርቱ ኃይል ነው።